ፋኖ የአርፒጂ ጥቃት ፈጸመ። የአማራው ንብረት በጠላት ወደመ። ደብረ ማርቆስ ከተማ ላይ ፋኖ ጥቃት ፈጸመ። እነዚህና ሌሎች ትክክለኛና ወቅታዊ መረጃ ታገኙ ዘንድ አብራችን ቆዩ። ፋኖ የአርፒጂ ጥቃት ፈጸመ። ከአለሚ ወደ ጀማ በሁለት ተሽከርካሪ ተሳፍረው በመጓዝ ላይ የነበሩ የጸረ አማራውያን ብልጽግና ቡድን ወታደሮች ዛሬ የአርፒጂ ጥቃት መፈጸሙን ተነገረ። በዚህም በተሽከርካሪዎቹ ላይ ከነበሩት መካከል በርካቶች ሲገደሉ በርካቶችም ቆስለዋል። በጥቃቱ ከተረፉት ጋር ከባድ የሆነ የጨበጣ ውጊያ እየተካሄደ መሆኑ ታውቋል። ዛሬ ጥቅምት 03 2018 ዓ.ም ማርፈጃውን በደቡብ አማራ ሸዋ ቀጠና በሁለት ተሽከርካሪ ተሳፍረው ከለሚ ወደ ጀማ በመጓዝ ላይ የነበረ የጸረ አማራው ብልጽግና ቡድን ወታደሮች ልዩ ስሙ ጃሎታ ተብሎ ከሚጠራው አካባቢ ሲደርሱ ከባድ የሆነ የአርፒጂ ጥቃት እንደተፈጸመባቸው ታውቋል። ጸረ ተሽከርካሪ አርፒጂ መሳሪያና ቦምብ በመጠቀም ጥቃቱን የፈጸሙት በአፋባ ደቡብ አማራ ቀጠና የአጼ ዘርዓ ያዕቆብ አንደኛ ኮር ቃኞች መሆናቸውን ከዙ ያገኘነው መረጃ ያመላክታል። በጥቃቱ በተሽከርካሪዎች ላይ ከነበሩት መካከል በርካቶች ሲገደሉ በርካቶች ቆስለዋል። በጥቃቱ ከተረፉት ጋር ከባድ የሆነ የጨበጣ ውጊያ እየተካሄደ መሆኑ ታውቋል። በደብረ ማርቆስ ከተማ አስተዳደር አበማ ክፍለ ከተማ ልዩ ቦታ ውሃጋን ተብሎ በሚጠራው አካባቢ በሚገኘው የሚሊሻ ካምፕ ላይ ከባድ ጥቃት ተፈጽሞ በርካታ የሚሊሻ አባላት ሙትና ቁስለኛ መደረጋቸውን ለማረጋገጥ ተችሏል። ጥቃቱ የተፈጸመው ዛሬ ጥቅምት 03 2018 ዓ.ም ንጋት ላይ ሲሆን ደቂቃዎች በፈጀ ኦፕሬሽን ነው በሚሊሻ አባላት ላይ ከባድ ጉዳት ማድረስ የተቻለው ተብሏል። በሌላ ዜና የአምስት ግለሰቦች ሞተር ሳይክል በጠላት ወደሙ። በየቦታው ሽንፈትን እስከ አፍንጫው እየተከናነበ የመጣ የብረና ጅላ ሰራዊት ሆዳም የአማራ አድማ ብተናና ሚሊሻ ዛት አፋብህ ቴዎድሮስ ዕዝ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ቀጠና የሆነችው የሬም ከተማ ንጹሃን ማህበረሰብ በርካታ ወጣቶችን በማሰርና በመደብደብ አካላዊ ጉዳት ያደረሰባቸው ሲሆን የአማራ የሆነ ንብረትና ሀብት በሙሉ ቦታዎች ላይ በመዝረፍና በማውደም ያለ ረፍት እንቅልፋቶ እየሰራ ያለው ተላላኪ ሰራዊትም ዛሬ በሜጫ ወረዳ ሬም ቀበሌ ላይ የአምስት ግለሰቦች ሞተር ሳይክል አውጥቶ ሜዳ ላይ አቃጥሎባቸው ሄዷል። ይህ የመጨረሻው የሽንፈት ምልክት መሆኑን በተግባር አሳይቷል። ስለዚህ መላው የአማራ ህዝብ ጠላት ባለበት ሁሉ ያለውን ትጥቅና ስንቅ በመያዝ ለመጨረሻ ጊዜ ለማይቀረው ግዳጅ ህዝባችን ራሱ እንዲያዘጋጅ በማለት ብርጌዱ ጥሪ አስተላልፏል።